እሺ አመሰግናለሁኝ። ስሜ ሶስና ግርማ የሳያደግና ወረዳ ባህልና ቱሪዝም ስፖርት ጽሕፈት ቤት ኃላፊ ነኝ። ቱሪዝም መዳረሻ ስፍራዎች ላይ ከማልማቱ አንፃር እንደ ወረዳችን እንግዲህ ባህልና ቱሪዝም አሁን ላይ እንግዲህ ትኩረት ተሰጥቶ ከአምስቱ ዘርፍ አንዱ እንደመሆኑ መጠን እንደ ተቋም ሰፊውን ስራ እየሰራ እንገኛለን። እንደ ተቋም አንድ የቀረጽነው ፕሮጀክት አለ። ያ ቦታ ቅድስት አርሴማ በአመት 3 ጊዜ ክብረ በዓል አላትና ከውጭም ከሀገር ውስጥም በርካታ ምዕመናን የሚገኙበት የሚጎበኟት ለድህነት የሚገኙበት አካባቢ እንደመሆኑ መጠን እዛ አፋፍ አካባቢ ላይ አንድ የተቀረጸ ፕሮጀክት አለ። ሸርተር እዛ ቦታ ላይ ምዕመን ከታች ሲወጣም ወደ ታች ሲወርድ የሚያርፍበት እዛ ደግሞ ሰፊ የስራ እድል የሚፈጠርበት ያን እንደ ተቋም ስኬታማ እንዲሆን ከሚመለከታቸው አካላት ጋር የጋራ አድርገን አሁን ፕሮጀክቱ ተቀርጾ ከማስተዋወቁ አንፃር በተለይ እኛ ጋር ምንድነው እንደወረዳ ያለው ሰንከታ ቅድስት አርሴማ ከብዙ ቦታ የሚመጡበት ስለሆነ በኮሚኒኬሽን ጋር የጋራ በመሆን በፌስቡክ በተለያዩ ድህረ ገጾች እንተዋወቅና ብዙ ምዕመናን ወደዚህ እንዲመጡ የሚደረግበት አግባብ በሰፊው ስራ እየተሰራ ነው። የራሱ ቡድን ስላለውና ሰፊውን ስራ ስለሚሰሩ ማለት ነው። ሌላው ላይ ተቋሙ እንደ ተቋም በሰፊው እየሰራ ያለው ምንድነው እሴትና ባህሉ ወጉን ለማስተዋወቅ በማልማቱ ዙሪያ አማተሮች ክብረ በዓል ላይ የስነ ጽሁፍ የጎዳና ትርኢት በማሳየት በተለይ አሁን ላይ በቅርብ በዘንድሮ ዓመት ትንሽ ለየት የሚያደርገው ነገር ምንድነው ክበቦች ወይም አማተሮቹ ጥምቀት፣ ቡሄ እነኚህ የመሰሉ ኩነቶች ላይ በመገኘት ማህበረሰቡ ባህሉን እንዲያውቅ ትውልዱ ያለውን ባህል ይዞ እንዲቀጥል የሚያደርግ ሰፊውን ስራ እየሰራ እንገኛለን እና ሌላው የባህሉና እሴት ወጉን ሰንዶ በመያዝ አንፃር ሌሎች መተው የሚያገኙት ለሌላም የሚያሰፉት ያለው ነገር እንደ ቡድኑ የተሰነደ ሰነድ ማንኛውም የሚፈልገው ሰው መጥቶ አግኝቶ የሚሰራም ስለሆነ ይሆናል ማለት ነው። ባህልና እሴቶቻችንን ስናስተዋውቅ የሀሳብ ድጋፍ ሊሆን ይችላል፣ የገንዘብ ድጋፍ ሊሆን ይችላል። ሰፊውን ስራ እየተሰራ ይገኛል። ክበቦች ባህልና እሴታቸውን እንዲያስተዋውቁ የሚጎዳደሉ ነገሮች አሉ። እነሱን ደግሞ ከወረዳው ጋር የጋራ በማድረግ የራሱ የሆነ በቂ አዳራሽ ኖሮት ክበቦች እንደ ክበብ ብቻ መሆን የለባቸውም እና ወደ ማህበር ማደግ ስላለባቸው ይሄንን አሁን ቅርብ ላይ እንደውም ከአመት ከ2 ዓመት በኋላ ወረዳው ትኩረት ሰጥቶ አማተሮች በሚሰሩት በሚያቀርቡት በተለያዩ መድረክ ላይ እስከ ሽልማት እስከ ማግኘት ድረስና ወረዳው እይታ ስለሰጠውና የትኩረት ስለሰጠው አልምተን ሰፊውን ስራ አሁንም እየሰራን ነው። ግን እንደ ቱሪዝም ትኩረት የሰጠው ኤሪያ ስለሆነ ሰፊውን ስራ የምንሰራበት አግባብ ይኖራል ብዬ አስባለሁኝ። ክበቦችን በክበብ ደረጃ ብቻ አይደለም ወደ ማህበር ማሳደግ፣ መደገፍ፣ ማበረታታት ግድ ስለሆነ አሁን ላይ በቅርብ የሚስተካከልልን ነገር ከወረዳው ማስተዳደሪ ጋር የጋራ አድርገናል። መለማመጃ አዳራሽ ግድ እንደሚያስፈልግና ምቹ ሁኔታዎች እንደሚያመቻች ቃል የተገባበት አግባብ ስለሆነ የተለያዩ ማቴሪያሎችን ድጋፍ ተደርጎ ምቹ ሁኔታዎች ቦታዎች ስለሚያስፈልጉ ማለት ነው ልጆቹ ነፃ ሆነው የሚሰሩበት ያንን ነገር ምቹ ሁኔታ እንዲመቻች ከወረዳው ጋራ የጋራ አድርገን ቃልም ስለተገባ ይሄንን ዛሬ ነገ የሚባል ነገር አይደለም። የሆኑ ያልተስተካከሉ ነገሮች አሉ። እነሱ ሲስተካከሉ ክበቦቹ የራሳቸው የሆነ ሀብት ይኖራቸዋል።